የሳይዳ ናሱር ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን መጋቤ ብስራት ቆሞስ አባ ኢዮብ የካቴድራላችን ዋና ቄሰ ገበዝ፣ እንዲሁም የተከበሩ አባታችን የካቴድራላችን መጋቤ ሃይማኖት ቀሲስ አባ ሀብተ ማርያም፣ የተከበሩ ርዕሰ ደብር ቀሲስ አባ ሀብተ ማርያም። ይሰማል? ይሰማል? እዛ ያላችሁ ይሰማል? አሁን ይሰማል? የተከበራችሁ ከቅድስት ሀገር የመጡ እኛን ለማስተማር ከሩቅ ተጉዘው በሳይዳ አካባቢ ተመድበው የሚያገለግሉ መጋቤ ብሉይ መምህር ጸጋዬ፣ እንዲሁም በትራውሎስ ሰሜናዊ ክፍል ተመድበው የሚያገለግሉ መጋቤ ሐዲስ መምህር ጸዳሉ፣ እንዲሁም በአገልግሎት የምትመስሉኝ መምህር አቤል፣ ዲያቆን ዮርዳኖስ፣ እንዲሁም በአገልግሎት የምትመስሉኝ ወንድሞቼ ዲያቆናት፣ የተከበራችሁ የአምስቱ ማዕድ አድባራት መዘምራን ወምዕመናን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። አደረሳችሁ? እግዚአብሔር ይመስገን። አሜን። የቅዱሳን አባት ልዑል እግዚአብሔር ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ በእኛ በኃጢአተኞቹ በፍጥረቱ አንደበት የከበረና የተመሰገነ ይሁን። ለአባቶቻችን እስቲ ዝማሬ መላእክትን ያሰማልን ብላችሁ እግዚአብሔር ይመስገን። ዝማሬ መላእክትን ያሰማልን። እልልታ እንደዚህ ሲሆን አያስደግምም። ነገር በሶስት ይጸናል። ሶስት አለ ዝማሬ መላእክትን ያሰማልን አባቶቻችን። ቀጥታ የምንሄደው እንደዚህ አምረው በዙሪያችን ከበውን ሁል ጊዜም በእውነት የቤተ ክርስቲያናችን የጀርባ አጥንት የሆኑት የሰንበት ትምህርት ቤት መዘምራኖቻችን ዝማሬያቸውን ለማቅረብ በጊዜ ዛሬ ተገኝተዋል። ቀጥታ ወደ አምስቱ ማዕድ አድባራት መዘምራን